ዋው በዛሬ ቪዲዮአችን ላይ አሁን እንግዲህ ማስመለከታችሁ ምስሎች አሉ። ከነዚህ ውስጥ ሰው ናቸው እነዚህ ምስሎች የምታያቸው ሰው ያነሳቸው ፎቶዎች ናቸው ወይስ ቪዲዮዎቹም ደግሞ ተመልክታችኋቸው ሐሳብ አስተያየታችሁን በኮሜንት እንድታጋሩኝ እጠይቃለሁ። ለምንድን ነው ካላችሁኝ በዚህ ቪዲዮ ላይ እነዚህን ምስሎች አሳያችኋለሁ። እንዴት ደግሞ እነዚህን ምስሎች እንዲሁም ቪዲዮዎች መስራት በቀላሉ እንደምትችሉም አሳያችኋለሁ። በርካታ ሰዎች እንግዲህ አርቲፊሻል ኢንተለጀንስን ተጠቅመው ብዙ ገንዘብን እየሰሩ ነው። የአርቲፊሻል ኢንተለጀንስ ቪዲዮዎች እንዲሁም ፎቶዎችን በመጫን ገንዘብ እየሰሩ ይገኛሉ። ስለዚህ እነዚህን AI ቪዲዮዎችና ፎቶዎችን የምትሰሩባቸውን ቱሎች እንዴት ደግሞ ኢንሃንስ እንደምታደርጉ ሰዎችስ እንዴት ነው ገንዘብ እያገኙ ያሉት የሚለውን ሐሳቦች በዚህ ቪዲዮ ላይ ገልጽላችኋለሁ። በመጀመሪያ የተመለከታችኋቸው ምስሎች ከፊት ለፊት ሳትዋሹ የትኛው ሰው የሰራቸው ምስሎች እንደመሰላችሁ በኮሜንት አስቀምጡልኝ። መልሱን ደግሞ እነግራችኋለሁ። በጣም አስደናቂ ጊዜ ላይ ደርሰናል። ቴክኖሎጂን እንግዲህ በደንብ የምንጠቀምበት በተለይ ደግሞ ታዳጊ ሀገር ላይ ያለን ሰዎች ወጣቶች እንግዲህ ቴክኖሎጂን በጣም ልንጠቀምበት ይገባል ከውጮቹ በተለየ። ምክንያቱም አዲስ ቴክኖሎጂ ሲመጣ ብዙ ሪሶርሶች የለንም እኛ ሀገር ላይ። ነገር ግን እነዚህ ቴክኖሎጂዎች ኢንተርኔትና ላፕቶፕን ብቻ ተጠቅመን አክሰስ የምናደርጋቸው በርካታ ስራዎችን ልንሰራባቸው የምንችላቸው ናቸው። ለምሳሌ ቢዝነስ ይኖራችኋል። ያም ቢዝነስ እንግዲህ ማስታወቂያ ለማሰራት፣ ለፕሮሞሽን፣ ለማርኬቲንግ ስራዎች እየሄዳችሁ ፎቶሹት ለማንሳት ትላልቅ ቆንጆ ካሜራዎች ያስፈልጓችኋል። ወይም ደግሞ በጣም ጎበዝ የሆኑ ግራፊክስ ዲዛይነሮች መቅጠር ትችላላችሁ። አሁን ላይ ግን ጊዜው የአርቲፊሻል ኢንተለጀንስ ነውና ኢትዮጵያ ውስጥ እንኳን ትልቅ በጀት አላቸው የሚባሉ ባንኮች አርቲፊሻል ኢንተለጀንስን ተጠቅመው ትላልቅ ማስታወቂያዎችን እየሰሩ ነው። ኮካኮላንም ተመልክተናል። ኢንተርናሽናል የሆነውን ካምፓኒ AIን ተጠቅሞ በብዙ ሚሊዮን ዶላር የሚያወጡ ማስታወቂያዎችን በአርቲፊሻል ኢንተለጀንስ ሲሰራ ነበር። የተወሰነ ተቃውሞ ገጥሞታል። እዚህ ላይ ቪዲዮ ሰርቼላችኋለሁ። በዛሬ ቪዲዮ ላይ እንግዲህ የተመለከታችኋቸውን ምስሎች እንዴት ነው የሚፈጠሩት እነዚህ ምስሎች እንዲሁም ቪዲዮዎች የሚለውን ማጋራችሁ ይጠቅማል ለምትሉት ለዛ ጓደኛችሁ ይህንን ቪዲዮ እባካችሁ ሼር አድርጉለት። እጠብቃችኋለሁ። ምክንያቱም ብዙዎቹ ደግሞ ይህን ቪዲዮዎች ተጠቅመው አርቲፊሻል ኢንተለጀንስ ለልጆች የሚሆኑ ቪዲዮዎች እያቀረቡ ወደ ዩቲዩብ በመጫን ገንዘብ እየሰሩ ይገኛል ማለት ነው። ስለዚህ እንዴት እንሰራቸዋለን የሚለውን እንመልከት። በጣም በርካታ መንገዶች አሉ። እኔም ማሳያችሁ እንግዲህ እኔ ያየኋቸው የተመለከትኳቸው መንገዶች ነው። ሌላ የተሻለ እንዲሁም ፍሪ የሆኑ አማራጮችም ይኖራሉ። ሪከመንድ ማደርጓችሁ ቆንጆ አማራጮች አሉ። የመጀመሪያው እንግዲህ ብዙ ጊዜ የተጠቀምኩት እኔ የኢሜጅ ጀነሬተር አርቲፊሻል ኢንተለጀንስ ነው። AI ላይ ስንመጣ እንግዲህ AI በርካታ ተግባራቶች አሉት። ምናልባት ካወዛገባችሁ አርቲፊሻል ኢንተለጀንስ እንግዲህ ለብዙ ነገር ነው የምንጠቀምበት። ቤዚክሊ ግን ጽሁፍን ወደ ምስል እንዲሁም ደግሞ ጽሁፍን ወደ ተንቀሳቃሽ ምስል የሚቀይርልን ቴክስት ቱ ኢሜጅ እንዲሁም ደግሞ ቴክስት ቱ ቪዲዮ የሚቀይሩልን AI ቱሎች አሉ ማለት ነው። ስለዚህ ጽሁፍን ወደ ጽሁፍ ስንል ምን ማለታችን ነው ካላችሁኝ፣ ልብ ወለድ መጽሐፍ ብፈልግ እኔ በደቂቃዎች ውስጥ ሙሉ የልብ ወለድ መጽሐፍ እችላለሁ ማለት ነው። ጽሁፍን ወደ ጽሁፍ ተጠቅሜ ልብ ወለድ መጽሐፍ ፈልጋለሁ እንደዚህ አይነት ታሪክ ላይ ብዬ እነዚህን ለማድረግ የሚጠቅማችሁ እንግዲህ የመጀመሪያው ብዙዎቻችሁ የምታውቁት ቻት ጂፒቲ አለ። ቻት ጂፒቲ ላይ ከፍላችሁ የምትጠቀሙበትም ቨርዥን አለ። እንዲሁም ደግሞ በነፃ የምትጠቀሙበት አለ። የተለያዩ ሞዴሎች አሉ። የኦዋን ሞዴል፣ ኦዋን ሚኒ፣ ብዙ እንግዲህ አሁን ላይ የመጡት ደግሞ ሪዝኒንግ ኬፓቢሊቲያቸው ወይም ማንሰላሰል የሚችሉበት አቅማቸው ከፍ እያለ መጥቷል። ብዙ ሰዎች AIዎችን መጠቀም ሲጀምሩ ብዙ ዴታዎች ጀነሬት እየተደረጉ ሰዎች ምን ይፈልጋል የሚሉትን ማወቅ ስለጀመሩ የቻት ጂፒቲን ሪከመንድ አደርጋቸዋል። በመቀጠል ዲፕሲክ AIንም ሪከመንድ አደርጋቸዋል። የዲፕሲክ R1 ሞዴል ስፔሲፊክሊ እሱንም እንግዲህ ወደ ቻይና የሚገኝ ኦፕን ሶርስ ሞዴል የሆነ የዲፕሲክ R1 የተሰኘ ከኦፕንAI ጋር ተቀራራቢ የሆነ የቻት ጂፒቲን ሞዴሎች ሰርቋል ተብሎ ትልቅ መነጋገር የነበረ የአርቲፊሻል ኢንተለጀንስ ቴክስቶችን ወደ ቴክስት የሚቀይርላችሁ ለዚህ መጠቀም እንችላለን። በመቀጠል እንግዲህ የማይክሮሶፍትን የኮፓይለትም ሪከመንድ አደርጋችኋለሁ። አብዛኛውን ዊንዶውስ ፒሲ ላይ ካላችሁ ፕሌይ ስቶር፣ አፕ ስቶር ላይም ታገኙታላችሁ። በነፃ ብዙ መጠቀም ትችላላችሁ፣ የተለያዩ ቴክስቶችን ወደ ቴክስት ለመጠቀም ማለት ነው። በዚህ ቪዲዮ ላይ ግን ዋናው ዓላማችን እነዚህን ሪሊስቲክ የሆኑ ፎቶዎች እንዴት ጀነሬት እናደርጋለን ነው። እነዚህን ቴክስት ቱ ቴክስትም ይጠቅሟቸዋል። ምክንያቱም እነዚህን ጀነሬት ለማድረግ የሚለያየው እኔና እናንተ የምንሰጠው ፕሮምፕት ወይም ደግሞ ትዕዛዝ ነው የሚወስነው ማለት ነው። ቆንጆ ፎቶ ለማውጣት ቆንጆ ማለት እንግዲህ እኔ የምፈልገውን አይነት ፎቶ ለማውጣት የሚያስችለኝ ሪሊስቲክ የሆነ ፕሮምፕት ያስፈልገኛል ማለት ነው። አሁን ላይ ፕሮምፕት ኢንጂነሪንጉም እንደውም በጣም ቀዝቀዝ ብሏል። ብዙ ጊዜ ድሮ ላይ እንደመጡ አርቲፊሻል ኢንተለጀንስ ቱሎቹ ፕሮምፕት ኢንጂነሪንግ ላይ በጣም ጎበዝ መሆን ነበረባችሁ። የተለያዩ ፕሮምፕቶች ይሸጡ ነበር። አሁን ላይ ግን ፕሮምፕቶቹን በተለየ መልኩ ቀለል ባለ መልኩ አንደርስታንድ ያደርጋቸዋል። ለምሳሌ ያክል እኔ ጀነሬት ያደረኳቸውን የተወሰኑ ምስሎች አሳያችኋለሁ በአሁኑ ቪዲዮአችን ላይ። እነዚህን ምስሎች እንግዲህ ጀነሬት ለማድረግ የተጠቀምኩት አርቲፊሻል ኢንተለጀንስ ሊዮናርዶ
ኤአይ የተሰኘ ኤአይ ቱል ነው። leonardo.ai ላይ መጨረሻ እንግዲህ ጀነሬት ያደረኩትን ቪዲዮ ባሳያችሁ። በመጀመሪያ leonardo AI ላይ ገብቼ እንግዲህ ይሄንን ለማዘዝ የጠየቅኩት ያንግ ኢትዮጵያን ካትል የሚጠብቅ ያ ማለት ካትል ሄርደር ነው። standing beside his herd of cows near the Nile river during sunset ይላል። ሰንሴት አካባቢ ያንን የሚያደርግ ሰው ብየዋለሁ። በትክክል ነው የሰጠኝ። አንዳንዶቹ ላይ ምንድነው ቀንዳቸው መዛባት ተመልክቼ ነበር። ሁለተኛ ላይ ደግሞ ያለው ፕሮምፕቴን ለቻት ጂፒቲ ሰጠሁትና ቴክስት ቱ ቴክስት እዚህ ጋር ነው የሚጠቅመን። ቻት ጂፒቲ ላይ ገብቼ በጣም አሪፍ የሆነ ፕሮምፕትን ስጠኝ፣ ኢሜጅን ትክክለኛ የሚያስመስልልኝ ሪalistic የሆነ ብዬ ፕሮምፕት ሰጠኝ። እሱን ደግሞ የሰጠኝን አስገብቼለት የተሻለ ምስልም ሰጥቶኛል ማለት ነው። በጣም ሃይ ኳሊቲ ነው። በተለይ ሁለተኛው ሪalistic ነው። ሰንሴት ላይ ልጁ ራሱ የምር ትክክለኛ ልጅ ሰው ፎቶ ያነሳው ነው የሚመስለው። በጣም የሚገርም ነው እንደምትመለከቱት። በሚያስገርም ሁኔታ ሰሞኑን OpenAI ቻት ጂፒቲ ላይ አዲስ የኢሜጅ ጀነሬት ማድረጊያ አፕዴት አድርገው ነበር። በሚገርም ሁኔታ ስቱዲዮ ጂብሊ የተሰኘውን ኢፌክታቸውን ሞክሬው ነበር። የእናንተን ፎቶ በጂብሊ በተሰኘው ካራክተር ይመስለኛል ወደዛ ቀይሮላችሁ የሚያስገርም ደስ የሚል ፊቸር ይሰጣችኋል እና የተለያዩ ፊልሞችን ኢቭን በካርቱን አኒሜ ስታይል ሰዎች ጀነሬት እያደረጉ እየተጠቀሙት ነበር። ቫይራልም ወጥቶላችኋል። ስታይል ኢሜጅ ቀይሩልኝ ማለት ነው። ውጤቱንም ተመልከቱት። በመቀጠል ወደ ጉግል ሄድኩ። የጉግል ነፃ ኢሜጅ ጀነሬተር ቱል አለው። እንግዲህ ኢሜጅ ኤፍኤክስ የሚባል የlabs.google ላይ ገብታችሁ ይሄንን ታገኙታላችሁ። እዛ ላይ ገብቼም ሲምፕል የሆነ ሰጥቼው ነበር ፕሮምፕት። የሰጠኝ ደግሞ የሱም ሪalistic የሆነ እንደውም ትክክለኛ ሰው ያነሳው ፎቶ ኢንሃንስድ ያልሆነ በስልካችን የምናነሳት አይደል አለች አይደል ፎቶ ልክ እንደሱ አይነት ነው የሰጠኝ። የተወሰኑ ከብቶች ይታዩኛል፣ ወንዝ አለ፣ ፀሐይ እየጠለቀች ነው። አብዛኛው ሰው ይሄንን ብታሳዩት ወይም ምስል እንኳን አድርጋችሁ ፕሪንት ብታደርጉት በእርግጠኝነት ሰው ያነሳው ነው የሚመስለው እና ጊዜው በጣም ከብዷል ያልኳችሁ ይሄንን ነው። ነገር ግን የሚጠቅሙን ፓርቶች አሉ። ለምሳሌ ኢሜጆችን ፕሪንት እያደረጋችሁ መንገድ ላይ የሚያዞሩ ሰዎች አይታችኋል። የተለያዩ ስዕሎች የሚሸጡበት ቦታ ላይ እነዚህን ምስሎች ግዴታ እዛ ድረስ ሳትሄዱ ወይም ከኢንተርኔት ዳውንሎድ ማድረግ ሳይጠበቅባችሁ እነዚህን ምስሎች በዚህ መልክ ጀነሬት እያደረጋችሁ መጠቀም ትችላላችሁ። ስለዚህ labs.google ላይ በመግባት ኢሜጆቹን ለማውጣት እንደዚህ አይነት ከፈለጋችሁ ጽሁፋችሁን በትክክል ለሰው እንደምትገልጹለት አይነት በትክክል ግራመራችሁ ወይም ስፔሊንግ ባትሳሳቱ ሪከመንድ አደርጋለሁ፣ አውቶ ኮሬክት ቢኖረው። ስለዚህ ያንን ስትጽፉለት ቆንጆ ፎቶ ያወጣላችኋል ማለት ነው። በመቀጠል እንግዲህ ሊዮናርዶ እና ሁለት ኢሜጅ ጀነሬተር ቱሎች አይተናል። የማይክሮሶፍትንም መጠቀም ትችላላችሁ። የኮፓይለት ኤአይዎችንም በርካታ እንግዲህ ኢሜጅ ጀነሬት የሚያደርጉ አሉ። ከሁሉም የኔ ፌቨራይት የሆነው ግን ሚድጆርኒ ይሰኛል። ሚድጆርኒ ላይ ያሉት ኢሜጆች እንዴት ገራሚ እንደሆኑ አሁን ላይ ግን ሌሎቹም ጥሩ ወደዛ ደረጃ እየደረሱ ነው። ከዛም የሚበልጡ መጥተዋል። ሊዮናርዶ በጣም ተመችቶኛል። ሚድጆርኒ ከፍዬ ነበር የምጠቀመው። አሁን ላይ ግን ለምን ከፍላለሁ ብዬ ነው እነዚህን በነፃ ስላገኘው የምጠቀመው። ለምንድነው የምትከፍለው ካላችሁ እንግዲህ እኔ ዲጂታል ማርኬቲንግ ላይ ነው የምሰራው። ስለዚህ ለዲጂታል ማርኬቲንግ ክላይንቶቻችን አንዳንድ ወጣ ያለ ደስ የሚል ለስራችን የሚጠቅሙ ኢሜጆችን ጀነሬት እናደርግበታለን። ሪያሊስቲክ የሚመስሉ ማለት ነው። በጣም በሚያስገርም ሁኔታ ክላይንቶቻችንም ይወዱታል። ኤአይ እንደሆነም እነግራቸዋለን። ለማስታወቂያነትም ይጠቀሟቸዋል። ለባነር፣ ለምግብ ቤት ሜኑዎች ምናምን በደንብ ይሰሩባቸዋል። ለዛ ነው የምጠቀማቸው። ሌላ ጀነሬት ያረኳቸውን እንግዲህ በleonardo.ai ላይ ኢሜጆችን ተጋበዙልኝ። እዚህ ጋር እንግዲህ አንድ ጀነሬት ያረኩት ጫካ ውስጥ ያለ ጥቁር ሰውዬ ትንሽ የኢንዲያን አይነት ነገር ያለው ጀነሬት አርኪ ነበር። ኮስተር አለብኝና ፈገግ እንዲል ራሱ ፈልግ ሌላ ፕሮምፕት ሰጥቼው እየሳቀ ቢሆን ብየው ነበር። እዚህ ጋር የሚወጣልኝ በጣም በሚያስገርም ሁኔታ ፈገግታውን አምጥቶታል ማለት ነው። 4 ቬሪያንት ነው የሰጠኝ። የፍላክሽኔል የሚባል ቱል እዚህ ላይ የሊዮናርዶ ኤአይ ላይ ፍላክሽኔል ይጠቀማል። ከዛ ደግሞ የቤት ዲዛይኖችን ይሰጠኛል። በመቀጠል አንድ የሬዲዮ ሾው ክሬት ማድረግ ፈልጌ ነበር። ሬዲዮ ሾው ክሬት የማደርገው ኢሜጁን በዚሁ ተጠቅሜ በሊዮናርዶ ኤአይ። በመቀጠል ግን የጉግልን ጉግል ኖትቡክ ኤልኤም የሚሰኝ ቱል አለ። እዛ ላይ ደግሞ ሀሳብ ከቻት ጂፒቲ አውጥቼ ያንን ሀሳብ ደግሞ ከቻት ጂፒቲ የወጣውን ወደ ኦዲዮ ይቀይርልኛል። ጉግል ኖትቡክ ኤልኤም ላይ ለጥናት በጣም ይጠቀሙታል። ስለዚህ ያንን ኦዲዮ ደግሞ ሬዲዮ ካራክተሮችን እነዚህን ምስል አድርጊያቸው አንድ ሰጥቻቸዋለሁ። በጣም ወደው አንድ የሬዲዮ ሾው አለ። ሰከንድ ዴት አፕዴት ይሰኛል። ቆይቶ 2018 ላይ ነው ያለው። አሁን ትሬንድ አድርጎ ነበረ እና ቲክቶክ ላይ በዛ ነው ዲስከቨር ያደረኩት። ያንን ሬዲዮ ሾው በራሴ ስቶሪዎች ለምን አላደርግም? ሰከንድ ዴት አፕዴት የሚለውን ሁለት ሰዎች ያሉበት ሬዲዮ ሾው ከፍቻለሁ ማለት ነው። በጣም በቀላሉ ሬዲዮ ሾውን እንግዲህ ይህን ይመስላል። እስቲ ላስደምጣችሁ። Get this. You ready for today's deep dive? Hit me with it. All right, so we're looking at this story. Okay. From this fictional radio show, Date Gone Wrong. Sounds promising. And the name really is accurate. Okay. Because picture this, a first date Uh-huh. that ends in a proposal. Oh, wow.
Can you believe that? First date proposal? That's bold. Yeah, so we're gonna like unpack this whole thing. Okay. በመቀጠል ደግሞ የማሳያችሁ እነዚህን ምስሎች ወደ ቪዲዮ ደግሞ መቀየር ተጀምሯል። ዋናው ነገር ብዙ ሰዎች ገንዘብ እየሰሩበት ነው ያልኳችሁ። ምስሎቹን ወደ ቪዲዮ የምትቀይሩት እንግዲህ መጀመሪያ ምስሉን ለማምጣት ከፈለጋችሁ ChatGPT ላይ ካልፈለጋችሁም በራሳችሁ ፕሮምፕት አስገብታችሁ ምስሎቹን ታመጣላችሁ ሊዮናርዶ ላይ ወይም ሌላ ቱል መጠቀም ትችላላችሁ። አሪፍ የምትሏቸውን ቱሎች ታስቀምጡልኛላችሁ። በመቀጠል እነዛን ቱሎች ከተጠቀማችሁ በኋላ ምስሉን ወስዳችሁ አሁን የምሰጣችሁ ሊንክ እንግዲህ ሃይሎ AI ይባላል። በትክክል ፕሮናንስ ካረኩት አላውቅም። ከታችሁ ማስቀምጥላችሁ ዲስክሪፕሽኑ ላይ አለ። እዚህ ላይ ኢምፖርት በማድረግ የሚገርም ኢሜጅ ይሰጣችኋል ማለት ነው። በጣም የሚያስገርም ነው። ታዲያ ምስሎቹን ከሊዮናርዶ AI ላይ ካወጣችሁ በኋላ በቀጠል እዚህኛው ዌብሳይት ላይ ስታስገቡት እነዛን ምስሎች ወደ ቪዲዮ ይቀይርላችኋል። በጣም የሚያስገርም ነው። አሁን ላይ ትሬንድ እያደረጉ ያሉት የPOV ቪዲዮዎች አሉ። የአርቲፊሻል ኢንተለጀንስ ያ ማለት ፖይንት ኦፍ ቪው ነው። ፖይንት ኦፍ ቪው የእናንተን ለምሳሌ 19 ምናምን ክፍለ ዘመን ላይ እንግሊዝ ውስጥ የትሬን ኦፕሬተር ሆኜ POV ስጠኝ ብትሉት በቃ ያን ሰዓት በቃ እዛ ቦታ ላይ እንዳላችሁ የሚመስል ኢሜጅ በሊዮናርዶ ጀነሬት አድርጋችሁ እዚህ ላይ ቪዲዮ ይቀይርላችኋል። ቲክቶክ ላይ እንዲሁም ዩቲዩብ ላይ ሰዎች ሙዚቃ ይቀይሩበትና ያሳያችኋል ማለት ነው። ይሄ እንግዲህ ያኔ ተመለሰን ይሄን ቪዲዮ ሪከርድ ማድረግ አንችልም። አሁንም ደግሞ ያንን ሲንክሬት እናድርገው ብንል በጣም ኤክስፔንሲቭ ነው። ስለዚህ ይሄንን አይነት ቱሎች ተጠቅሞ በጣም ብዙ ሰዎች ወደ ኋላ እየተመለሱ ኦኬ ያኔ እንደዚህ ነበር ለካ እየተባለ ማየት ይቻላል ማለት ነው። አሁን ለምሳሌ አዲስ አበባን ብዙ ጊዜ ግን ቅር የሚለኝ አፍሪካ ላይ ብዙ ዴታ የላቸውም ይመስለኛልና ሪያሊስቲክ አይደለምና ሌትስ ሴይ ኒውዮርክ ላይ 200 ዓመት ወደ ኋላ መልሰኸኝ POV ስጠኝ ብትሉት የሚገርም POV ይሰጣችኋል ማለት ነው። ሶ አዲስ አበባ ላይም እንሞክረዋለን እስቲ ምን አይነት ኢሜጅ አውትፑት እንደሚኖረው። ሶ በዚህ መልኩ እነዚህ ቪዲዮዎች ሰዎች ጀነሬት እያደረጉ ሞኔታይዝ እየሆነላቸው የልጆች ሙዚቃዎች እያደረጉ ሞኔታይዝ እየሆነላቸው ዩቲዩብ ቻናላቸውን እያሳደጉ ገንዘብ እያገኙ ይገኛል። ስለዚህ በዛሬ ቪዲዮ ላይ ተመለከትነው እንግዲህ አርቲፊሻል ኢንተለጀንስን በኢሜጅ እንዲሁም በቪዲዮ እየተቀየረ እንዴት ኢምፖርታንት እንደሆነ በተለይ ታዳጊ ሀገር ላይ ላለን ሰዎች በትንሽ በጀት ጀስት አንድ ላፕቶፕ ላለን ሰዎች ካሜራ ሳይኖረን ምንም ስቱዲዮ ሳይኖረን ትላልቅ ስራዎችን መስራት የሚያስችል ኬፓቢሊቲ ነው። አንድ የፈርኒቸር ክላይንትም ነበር ለነሱ ራሱ የተወሰኑ ዲዛይኖችን እያወጣሁላቸው ሶፋ ራሳችን ያነሳነውን ፎቶ ካወጣን በኋላ ያንን የሶፋ ፎቶ እስቲ የተወሰነ ኢንሃንስ አድርገህ ሌላ ምን አይነት ሞዴል ላወጣ እችላለሁ ከዚህ ሶፋ ላይ ስለው የሰጠኝ ኢሜጅ ራሱ በጣም የሚገርም ነው። ሶ አርቲፊሻል ኢንተለጀንስን ተጠቅሙበት። ሪከመንድ ማደርጋችሁ ቪዲዮዎች ደግሞ AI ላይ ለመስራት የሚጠቅሟችሁ የቴሌግራም ቻናል ላይ አስቀምጥላችኋለሁ። ጆኤል ታለርጊ ብላችሁ ማግኘት ትችላላችሁ። መልካም ጊዜ ይሆንላችሁ። እንግዲህ በጣም አስገርሞኛል። እንዴት ተመለከታችሁት? ተመልካች ብቻ ደግሞ እንድትሆኑ አይደለም እዚህ ቪዲዮ ላይ እንደዚህ ቆንጆ አድርጌ የሰራሁላችሁ ለእናንተ የምትፈልጓቸውን አይነት ኢሜጆች ጀነሬት ማድረግ የምትችሉባቸው ቱሎች ናቸው። ከታች ሊንካቸውን አስቀምጥላችኋለሁ። ቴሌግራም ቻናል ላይ ገብታችሁ የጆኤል ታለርጊ ኮሚኒቲ ላይ እንግዲህ የሰራችኋቸውን ነገሮች ካሉ ካፍሉን። እዛ ላይ ላይክ ማይንድድ የሆናችሁ ሰዎችም መገናኘት እንችላለን። ይመቻችሁ። መልካም ጊዜ ይሆንላችሁ። ከዚህ በፊት ደግሞ የኖትቡክ ኤልኤም ቪዲዮ ካላያችሁት እሱንም ማየት ትችላላችሁ። ሌሎችም ጠቃሚ ቪዲዮዎች በዚህ ቻናል ላይ ጫንላችኋል። መልካም ጊዜ ይሆንላችሁ። ቻው